በሕይወት ውስጥ ስኬታማ ለመሆን ከሚያስፈልጉን ነገሮች ሁሉ ምናልባት አንደኛውና ዋነኛው ከሰዎች ጋር የመግባባት ችሎታ ነው። እናም በዛሬው ትንታኔያችን በጣም ስኬታማ የሚባሉ ሰዎች ከሌሎች ጋር ሲነጋገሩ የሚጠቀሙባቸውን ሚስጥሮች እንመለከታለን። እነዚህ ነጥቦች የተወሰዱት ከሊል ላውንደስ በጣም ታዋቂ መጽሐፍ ነው። ይህ አባባል በሰዎች መካከል ያለውን ትልቅ ልዩነት ነው የሚያሳየው። አንዳንድ ሰዎች የሆነ ቦታ ሲገቡ ትኩረት ሁሉ በነሱ ላይ እንዲሆን ይፈልጋሉ። ሌሎች ደግሞ ሌሎችን በማየትና ትኩረት በመስጠት ነው የሚደሰቱት። እንደ እውነቱ ከሆነ ዘላቂ ግንኙነትና ስኬት የሚገነቡት እነዚሁ ሁለተኞቹ ናቸው። የምናገረው ስለ ገንዘብ ወይም ስለ ተፈጥሮ ውበት አይደለም። በፍጹም ይሄ ሊተገበሩት የሚችሉት ክህሎት ነው። እናም ጥሩ ነገር ምንድነው? ማንኛውም ሰው እነዚህን ዘዴዎች በመማርና በመለማመድ የግንኙነት ብቃቱን በሚገርም ሁኔታ ማሻሻል ይችላል ማለት ነው። እንግዲያ ሚስጥሩ ምንድን ነው? በዚህ ትንታኔ ውስጥ በዓለም ላይ በጣም ስኬታማ የሚባሉ ሰዎች የሚጠቀሙባቸውንና በቀላሉ ሊተገበሩ የሚችሉት ዘዴዎች እናያለን። ከሰውነት ቋንቋ ጀምሮ እስከ ውይይት መክፈቻ ድረስ ያሉትን ሚስጥሮች እንመረምራለን። እሺ፣ እስቲ ከመናገራችን በፊት ስላሉት ወሳኝ ሰከንዶች እናውራ። ይሄ ክፍል በሰውነት ቋንቋ ላይ ነው የሚያተክረው። የመጀመሪያ እይታ በጣም አስፈላጊ እንደሆነ እናውቃለን፣ ግን ብዙ ጊዜ ሆን ብለን ልንቆጣጠረው እንደምንችል እንዘነጋለን። እስቲ እንዴት እንደሆነ ነይ። ከነዚህ ከዋሌንዳዎች ብዙ የምንማረው ነገር አለ። አቋማቸው ብቻ ኩራትን፣ ስኬትን እና በሕይወት የመኖርን ደስታ ያስተላልፍ ነበር። በቃ አቋማቸው በራሱ በራስ መተማመንን እና ብቃትን ስለሚያሳይ ተመልካቾቻቸው ያለምንም ጥርጣሬ ያምኗቸው ነበር። ይሄ በጣም ቀላል የሚመስል የአእምሮ ምስል ነው፣ ግን በጣም ኃይለኛ ነው። ልክ እንደ አሸናፊ አይነት አቋም እንዲኖረኝ ያደርጋል። ከጊዜ ጋር ደግሞ ልምድ ይሆናል። በውስጣችን በራስ መተማመን ባይሰማንም እንኳን አእምሯችንን በዚህ መንገድ በማታለል ሰውነታችን በራስ መተማመንን እንዲያንጸባርቅ እናደርጋለን። ቀስ ብሎ እና ሆን ተብሎ የሚደረግ ፈገግታ የበለጠ እውነተኛ እንደሆነ ነው የሚታሰበው። ተጽዕኖውም በጣም ትልቅ ነው። ፈጣን ፈገግታ ልክ እንደ ግዴታ ሊቆጥር ይችላል። ነገር ግን ትንሽ ቆየት ብሎ የሚመጣ ፈገግታ ከልብ የመነጨ እና ለዚያ ሰው ብቻ የተሰጠ ልዩ ስሜት ይፈጥራል። ይሄ ዘዴ በጣም አስደናቂ የሆነ በራስ መተማመንን ያስተላልፋል። ሰዎችም በትክክል እንደተደመጡ እንዲሰማቸው ያደርጋል። አይን ላይን መተያየት ማለት ሙሉ ትኩረታችንን እንደሰጠን እና አክብሮት እንዳለን ማሳያ ነው። ይሄ ደግሞ ለጠንካራ ግንኙነት መሰረት ነው። እሺ፣ አሁን ገና ከመነጋገራችን በፊት በሰውነት ቋንቋችን እንዴት ጥሩ ስሜት መፍጠር እንደምንችል አየን። ቀጥሎስ እንደ ባለሙያ ውይይት እንዴት መክፈት እንደሚቻል እንመልከት። ያስታውሱ፣ የመጀመሪያዎቹ ቃላት በጣም ወሳኝ ናቸው። ሁላችንም ሳናስበው የምንጠቀመው ጥያቄ ነው አይደል? ግን ይሄ የተለመደ ጥያቄ ሰዎችን ሊያሳቅቅ፣ ሊያሳፍር እና ውይይቱን ገና ሳይጀመር ሊገድለው ይችላል። ስለዚህ ምን ትሰራለህ፣ ትሰሪያለሽ ከማለት ይልቅ አብዛኛውን ጊዜውን በምን ያሳልፋሉ ብሎ መጠየቅ ምን ያህል የተሻለ እንደሆነ ልብ ይለው። የበለጠ ሐሳብ ያስመስላል፣ ወደ ተሻለና ሰፊ ውይይትም ይመራል። በቃ ይሄ ቀላል ዘዴ አሰልቺ ሊሆን ይችል የነበረን ጥያቄ ወደ አስደሳች የውይይት መጀመሪያ ይቀይረዋል። ለምሳሌ ከአዲስ አበባ ነኝ ከማለት ይልቅ የታላቁ የሰው ልጅ መገኛ ከሆነችው አዲስ አበባ ነኝ ማለት ውይይቱን የትና የት ያደርሰዋል። እሺ፣ ውይይቱን ጀምረናል። አሁን ደግሞ እንዴት ነው ሳናቋርጥ የምናስቀጥለው? ምክንያቱም ውይይትን ማስቀጠል ልክ እንደ መጀመር ያህል አስፈላጊ ነው። እስቲ ሁለት ኃይለኛ መንገዶችን እንይ። ሰዎች ሳያውቁ ስለሚወዷቸው ነገሮች ፍንጭ ይሰጣሉ። ለምሳሌ አንዲት አዛውንት ሴት ስታወራ መሃል ላይ ተክሎችን ብላ ካነሳች ስለ አትክሏ ማውራት እንደምትፈልግ ጠንካራ ምልክት ነው። በቃ ያችን ቃል መነሻ አድርጎ መጠየቅ ነው። ይሄ በጣም ቀላል ከሚባሉ ነገር ግን በጣም ውጤታማ ከሆኑ መንገዶች አንዱ ነው። ይህ ዘዴ እያዳመጥኩኝ ነው ቀጥል ከማለት ጋር እኩል ነው። ማንኛውም ሰው ደግሞ ትኩረት የሚሰጠው ሰው ይፈልጋል። አያችሁ፣ ይህ ምሳሌ እንደሚያሳየው ውይይቱ በሌላው ሰው ፍላጎት ላይ እንዲያተኩር ያደርጋል። በቃ ምንም አይነት ጫና ሳይሰማቸው የበለጠ እንዲናገሩ ያበረታታል። በጣም ቀላል ነው። እሺ፣ አሁን ወደ መጨረሻውና ምናልባትም በጣም ወሳኙ ክፍል ደርሰናል። ውይይቱ ካለቀ በኋላም እንዴት ነው የምንታወሰው? ምክንያቱም ጥሩ ስሜት መፍጠር ብቻ ሳይሆን ያንን ስሜት ማቆየትም አስፈላጊ ነው። ይሄ በጣም ኃይለኛ ዘዴ ነው። አዲስ ያውቅነውን ሰው ልክ እንደ ድሮ ጓደኛ እንዲሰማው ያደርጋል። ለምሳሌ ያኔ ስለተነጋገርነው መጽሐፍ አስታውሳለሁ ማለት በጣም ቀላል ነገር ቢሆንም ጠንካራ የቅርብ ስሜት ይፈጥራል። ስለዚህ ዋናው ነጥብ ምንድን ነው? የግንኙነት ብቃት ማለት አንድ ጊዜ የምናደርገው ነገር አይደለም። ይልቁንስ
ብዙ ትንንሽና ትክክለኛ እንቅስቃሴዎችን ደጋግመን በመለማመድ የምናገኘው ውጤት ነው። ልምምድ ፍጹም ያደርጋል። የአንዳንዱ ትንሽ እርምጃ ወደ ትልቅ ለውጥ ይመራል። እንግዲህ የመጫወቻ መመሪያው በእጃችን ላይ ነው። ቀጣዩ እርምጃ ከኛ ነው የሚጠብቀው። ከዛሬዎቹ ዘዴዎች መካከል የትኛውን በመጀመሪያ መሞከር ይፈልጋሉ? አንድ ትንሽ ለውጥ እንኳን ትልቅ ተጽዕኖ ሊያመጣ ይችላል።